የጠበቃችሁ ሰው በሰዓቱ ይመጣል? የተገባላችሁስ ቃል ስጋ ይለብሳል? የእያንዳንዱ ሰው ቃል ስንኩል መንፈስ ነው። ካፍ ቢወጣ ምድር ላይ ስራ ይሰራል። ይደረግልኛል ያላችሁበት በሐሳብ እንዳልነበር ሲቀር አላያችሁ? እንደ ጉም አልተበተነም? እንደ ሙት ቃል አልተዘረረም? በሌሎች ሰዎች ሕይወት ውስጥ እንደ ትርፍ ሰው አልተቆጠራችሁ? ይዞኝ ይሄዳል ያላችሁት ሰው ውስጥ ጥሏችሁ አልኮበለለም? እንድትተያዩ በማትፈልጉበት አይን አልታያችሁ? ከሰጣችሁት ያነሰስ አልተቀበላችሁ? ባልፈለጋችሁበት መንገድ አልተፈለጋችሁ? ስንቱን እንዳልዘከራችሁ ከነመፈጠራችሁ አልተዘነጋችሁ? እኮ ስትሰበሩ ማን ፈለጋችሁ? ማን ዝምታችሁን አደመጠላችሁ? ቸል ስትባሉ ማን ትኩረት ሰጣችሁ? ስትራቆቱ ማን ሸፈነላችሁ? ሲያስጠላባችሁ ማን ነው ያስዋባችሁ? በተጠጋችሁበት ልክ አልተገፋችሁም? በለመናችሁት ልክ አልተጨከነባችሁም? ከራሳችን በላይ ሌላውን ስንወድ ራሳችንን እንበድላለን። በሕይወታችን ውስጥ ላሉ ሌሎች ሰዎች ከትንሿ ልባችን ላይ ቆራርሰን የሰጠነው ስፍራ ብዙ ነው። ስለዚህ በእኛ ዓለም ውስጥ ለእኛ የሚሆን ቦታ አጥተናል። በልባችን የወደድነው ሌላውን ሰው ብቻ እንጂ የገዛ ራሳችንን አይደለም። የገዛ ራሳችንን እንዴት መውደድ እንዳለብን አናውቅም፣ አልተማርንም።